እንዴት ተብሎ ቤተሰብ ፍረዱን። ይፈረድ ለብሩኬ ይፈረድ ለብሩኬ አላት ነገር ከፍፄ ጋር ማየን አላት ነገር ሃይሚ አላት ነገር ከፍፄ ጋር ማየን አላት ነገር አላት ነገር ከፍፄ ጋር አላት ነገር ሃይሚ ከፍፄ ጋር እንዴት ብለሽ እንዴት ብሩኬን ትግጂዋለሽ? እኔ አላምንም። ብሩክ በዚህ ያህል ልቡ ሲሰበር እኔ ማየት አልፈልግም። ቤተሰብ በቃ እኔ ይሄን ቪዲዮ ለማንኛውም ላይክ እያደረጋችሁ ለብሩክና ለሃይሚ እንዲደርስልኝ እፈልጋለሁ። በቃ አልፈልግም ከዚህ በኋላ እነሱ ቪዲዮ ማለት እንዴት ፍፄን ኦ ማይ ጋድ እንዴት ተብሎ አሰብካት ፍፄ? ሃይሚ እንዴት በፊት ነገር ነበራችሁ እንዴ? ከዚህ በፊት ብሩኬን የደበቃችሁን ነገር አለ እንዴ? እንዴት እንደዚህ አይነት ነገር ይፈጠራል? እንዴት ሊፈጠር ይችላል? ኧረ እኔ አላበኝ ወይኔ አላበኝ። ኧረ እኔ አላበኝ ቤተሰብ እንዴት ነው እንደዚህ የሚሆነው? እንዴት ኦ ማይ ጋድ እንዴት ብሩኬ ላይ እንደዚህ አይነት ነገር ትፈጽማላችሁ? እናንተ እንዴት ትፈጽማላችሁ? እንዴት እንደዚህ አይነት ነገር ይፈጸማል? እንዴት ብላችሁ ምን አስችላችሁ? ነጠላ ካለማ ዘግዝቄ መልበስ አለብኝ። ይሄማ እንደ ለቅሶ እንደ ምናምን ሆነ ቁጭ ማለት ያለብን እንጂ እንደዚህ በቀላሉ ዝም የሚደረግ ነገር አይደለም። ቤተሰብ እንዴት ተብሎ እንዴት ሃይሚ እንደዚህ አይነት ነገር ታደርጋለች? እንዴት ከፍፄ ጋር ቡራ ኦ ማይ ጋድ ቤተሰብ እኔ አላምንም። እናንተ ካመናችሁ ንገሩኝ። ቤተሰብ እንዴት ሃይሚ እንደዚህ ነገር ታስባለች? እንዴት ፍፄ ብሩክ ላይ እንደዚህ አይነት ነገር ሊያስብ ቻለ? እንዴት ተብሎ ቤተሰብ ፍረዱን። ይፈረድ ለብሩኬ በቃ ብሩኬን 50 ሺህ አስገቡት። 50 ሺህ አልኩኝ 350 ሺህ ይገባ ወንድማችን 350 እንዲገባ እኛም እንፈልጋለን። እኛም እንወጣለን። ቡራም 350 ሺህ መግባት አለበት። ሁላችሁም ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ። ውጡ ሰብስክራይብ አድርጉ። ቤተሰብ እንግዲህ ቡራዬ መግባት አለበት 350 ሺህ ማለት ነው። እንግዲህ ብሩክ ገልብጦታል። ፕራንኩን ወደ ሃይሚ ገልብጦታል። ሃይሚዬ ዛሬ ጭልል ሻብላለች። ኧረ በኢየሱስ እናንተ ልጆች ግን እግዚአብሔርን ውስጣችሁ ፍቅር በቃ ይነድድ ነው። እናንተ ውስጣችሁ ፍቅር ነዷል። አያችኋል? ሃይሚም እንዲህ አንጨረጨራል። እውይ ፍቅር ፎንቃ ፍቅር አቤት እንዴት ደስ እንደምትሉ አቤት ስትቀናኑ ደስ ስትሉ አቤት ቅናት አቤት እንዴት ደስ እንደምትሉ ዛሬ ማርያምን በጣም አም ሶ ሃፒ ሁኜ ነው ያየሁት። በጣም ነው ደስ የሚለው ይሄ ፕራንክ። ቤተሰብ ዙሮ ለአዳም ትላንትና ምንድነው ያልኳችሁ? ይሄ ፕራንክ ይለወጣል። ምንድነው የሚለወጠው ነው ያልኳችሁ? ብሩክ ይሄን ፕራንክ ይለውጣል። ግን ትላንትና ቢለውጠው ኑሮ አሪፍ ነበረ ብያ ቪዲዮ ሰርቻለሁ። ካላመናችሁ የትላንትናን ቪዲዮ go back looking ኦኬ yes እና ትላንትና ቪዲዮ ነበር። ብሩክ ይሄን ቪዲዮ ገልብጠህ አንተ መስራት አለብህ። ሃይሚን ግባና አውጣላት ብዬክ ነበረ። ግባና አውጣላት ግን ገብቶልሻል ሃይሚ በቃ ገብቶልሻል። ትላንትናም በቀደም አስገብተሽልታል። እሱ ደግሞ ዛሬ ያወጣልሻል፣ አወጥቶልሻል። እና ዛሬ ቤተሰብ ሃይሚዬን አሳበዳት። በቃ እኔ ማርያምን ደስ ነው ያለኝ። እንደዚህ ሲሆኑ ደስ ይለኛል። ጸብ አይደለም ምንም ነገር፣ ማንም ሰው ምንም ነገር እንዳያስብ ምንም ነገር እንደዚህ አይነት ነገር ሃይሚም እንደማታረግ ያውቃል። ብሩክ ፍፄም እንደዚህ አይነት
ሊለት የሆነ የወረደ ነገር እንደዚህ እንደማረግ ፍፄም ያውቃል። ብሩክና ፍፄ ተመካክረው ሃይሚን ለመስራት ነው። ገብቷቸዋል። ስለዚህ ሃይሚዬ ዛሬ ፕራንክ እየተደረገች ነው። ነገም ገና ትከሰከሳለች፣ ተነጎዳም ገና ትከሰከሳለች። ቀውጢ ነው፣ ቀውጢ በቃ ቀውጢ ነው። እንዲህ ነው የሚያፍጨረጭሯት ገና። ወይኔ እህቴ ጨጓሯ እንደ ከጎና ያላችሁ ሰዎች ለሃይሚ ፕሊስ ወተት ገዝታችሁ እንድታቀብሉልኝ በጥሞና እጠይቃችኋለሁ ማለት ነው። ፕሊስ ውዶቼ እህቶቼ አጠገባ ያላችሁ ሰዎች 1-2 ቀን ቡራዬ 350 ሺህ እስከሚገባ ድረስ ሃይሚ የጨጓራ በሽታ እንዳይመጣባት በእዋካችሁን ወተት ገዝታችሁ ማማ ወተት ወፈር ያለ ነው ማማ ወተት ገዝታችሁ ፕሊስ ለሃይሚ እንድታቀብሏት እጠይቃችኋለሁ ማለት ነው። ካሜራማኑ ፕሊስ ይሄን ቪዲዮ ካየን እንግዲህ በጣም እኔ አላቅም። ብቻ ብሩክ ነግሬያቸዋለሁ እኮ ሃይሚን ያንጨረጭራታል። ጠብቂ ሃይሚ ጉድሽ ነው የሚፈላው። ብሩክ አይፋታሽም። 2 ቀን ሙሉ ያሳብድሻል። 2 ቀኑን ይመልሰዋል። ቤተሰብ 2 ቀኗን ይመልሳል። ብሩክ ያውቃል እንደዚህ አይነት የወረደ ነገር እንደማያስብ ማለት ነው። እንደዛ ነው። ሃይሚዬ ግን ደንግጣለች። ዛሬ ደነገጠች። እናንተ የእውነት እኮ ነው መቤቴን የደነገጠችው። አይታችኋል እንዴት እንደሆነች። በስማም በቃ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እስከ መጨረሻው ሰብስክራይብ እያደረጋችሁ ይሄን ቪዲዮ ተመልከቱ። ቻው